ሃይ እንደምን አላችሁ? ደህና ናችሁ ወይ? ዛሬ ከተማሪዎቼ ጋር በማሳልፍበት ኦር አብረን የምንማማር ወንድም እህቶቼ ጋር በማሳልፍበት ፎርማት ነው የመጣሁት። ስቲል ዲቮሽናል ነገር ነው የምናቀርበው ዲቮሽናል ነገር ነው የምናቀርበው እና የተነሱ ዋና ዋና ሀሳቦችን እዚህ ጋር ለመጻፍ ሞክራለሁ። አይነው የሚታይ አይመስለኝም። ሜይን ፖይንትስ ነው የሚለው እዛ ጋር እና የተነሱ አሁን የምናነብበት ዋናው ሀሳብ ማለት ነው። እሱን ነው የምናነሳው። ግን አስቀድመን የፖል ዴቪድ ትሪፕን እስካሁን እያየን የነበር ነው ማለት ነው። ኒው ሞርኒንግ ሚራክልስ የዛሬውን የሜይ 17ን አብረን የምናየው ይሆናል ማለት ነው። ፖይንቶችን እያስቀምጥ እንሄዳለን፣ ግን እናነባለን ማለት ነው። መጀመሪያ እናነባለን። ኦኬ የሜይ 17 ዋናው ሀሳብ ሊነሳ የተፈለገው የእያንዳንዱ የኃጢአት ድርጊት ትልቁ ማታለያ ወር ኃጢአትን ስናደርግ የምንታልልበት ትልቁ መንገድ በእግዚአብሔር ላይ ታማኝነት አጉድለን በመጨረሻ ሁሉም ነገር መልካም ይሆናል ብለን ማሰባችን ነው ይላል። ከእግዚአብሔር ጋር ተጣልተን ሰላም ይጠብቀናል ብለን ማሰባችን ነው። ከእግዚአብሔር ጋር ተለያይተን አንዳች መልካም ፊውቸር አለ ብሎ ማሰብ ነው ችግራችን እና ይህም ደግሞ ራስን ማታለል ነው ይላል። ኦኬ ሁላችንም አንዳንዴ እና በተለያዩ መንገዶች ይህንን እናደርጋለን። ለእግዚአብሔር ታማኝ ባልሆንባቸው ትንንሽና ብዙም ትናንሽ ባልሆኑ ጊዜያት ራሳችንን ነፃ ለማውጣት ወይም ምክንያት ለማቅረብ እና በመጨረሻም ሁሉም ነገር መልካም እንደሚሆን ራሳችንን ለማሳመን እንሞክራለን። በግል የሞራል ወይም የውስጥ ውይይታችን ወይ በውስጥ በምንታገልበት በውስጥ በምናወራበት ወሬያችን ማለት ነው ወቅት እንደዚህ እንላለን ይላል። የሚያነሳቸውን ነጥቦች ተመልከቱ። እንግዲህ እንዳልኳችሁ 4-5 ዲቮሽናል መጽሐፍትን ነው እያማረጠን በየቀኑ እያየን ያለ ነው። ቱ ቢ ኦነስት በጣም አታግሎኛል እዚህ ውስጥ ያሉ ነገሮችና ላልፈው አሰብኩና ለምን ሌሎችን አላረግምና ከሌሎች ላይ ለምን አልወስድም? ያው ዞሮ ሜይ 17 ነው ምናምን ብዬ ራሴን ልሸውድ አልኩና ርዕሱ ለካ መልሶ እንደዚህ አይነት ትግሎችን ነው የሚሞግተው። ርዕሱ መልሶ እንደዚህ አይነት ትግሎችን ነው የሚሞግተው ማለት ነው። እና ኦኬ ትግሉ ያለበት ቦታ ማለት ትክክለኛው ቦታ ማለት ነው አልኩና ለምን ይዤው አልመጣም? ምክንያቱም እግዚአብሔር ቃል ነው፣ እውነተኛ እግዚአብሔር ሀሳብ ነው። ዳስ ዋይ ወደፊት ሊያመጣ የፈለኩትና ትግሎቹን ተመልከቱ። መግቢያ ላይ የተናገረው የእያንዳንዱ የኃጢአት ድርጊት ትልቁ ማታለያ በእግዚአብሔር ላይ ታማኝነትን አጉድለን በመጨረሻም ሁሉም ነገር መልካም ይሆናል ብለን ማሰባችን ነው። መልካም ይሆናል ብለን የምናስባቸውና እኛ ቀድመን አእምሯችን ውስጥ የምናሰላስላቸውን ጉዳዮች ተመልከቱ። ሰበብ የምንፈልግባቸውን ማለት ነው ብሎ ያነሳቸውን ፖል ዴቪድ ትሪፕ እንደዚህ ይላል። ይህንን መቆጣጠር እችላለሁ፣ ምንም አይሆንም፣ ኦር አይ ካን ኮንትሮል ኢት፣ ይሄ ከኔ ቁጥጥር ውጭ አይደለም የምንላቸው ነገሮች አሉ። የምር ግን ዲፕዳውን እናውቃለን ከኛ ቁጥጥር ውጭ ናቸው። ግን ምን እያደረግን ነው? ሰበብ እየሰጠን ነው። ሁለተኛ ይህን የማደርገው አሁንና አንዴ ብቻ ነው፣ ኦር ለዛሬ ብቻ ነው። ዲፕዳውን ግን እናውቃለን ነገ እንደምንደግም። እውነት ለመናገር ሌላ አማራጭ አልነበረኝም ምንላት ነገር አለች። እውነቱን ለመናገር ሌላ አማራጭ አልነበረኝም። I had to do it, right? በቃ ማድረግ ነበረብኝ ምናምን የምንላቸው ነገሮች አሉ ማለት ነው። ሪያሊቲው ሲታይ ግን ማድረግ አልነበረብንም። አለማድረግም እንችል ነበር። ኦኬ ከዚያስ ያን ያህል ትልቅ ጉዳይ እኮ አይደለም እንላለን። ነገር ግን ያለኛ ትልቅ ጉዳይ ያልሆነ ነገር ለሳምባዲ ህይወቱን የሚያስከፍል ጉዳይ ሊሆን ይችላል። እድሜ ልኩን ጠባሳ ሆኖ ሊቀመጥ የሚችል ነገር ሊሆን ይችላል። ከምንም በላይ ያንን ሉዓላዊውን ታላቁን ጌታ ኦፌንድ የሚያደርግ ነገር ሊሆን ይችላል። ግን ምን ላለን ቢግ ዲል አታርጎ፣ ያን ያህል ትልቅ ነገር ላይሆን ይችላል፣ ትልቅ ጉዳይ ላይሆን ይችላል እንላለን ብዙ ጊዜ። ቀጥሎስ ሌሎች ሰዎች ሁሉ ጊዜ ያደርጉታል፣ ምን በእኔ ሲሆን ብርቅ ነው እንዴ ምናምን የምንላቸው ነገሮች አሉ። አሁንም ሰበብ ፍለጋ ናት።
ኦኬ ሌላውስ በመጽሐፍ ቅዱስ ውስጥ በግልጽ አልተከለከለም። ይህ ቴዎሎጂካል ስም አለው። ክላስ ላይ የምንገናኝ ሰዎች በዚህ ኢሹ ላይ አውርተንበታል። እንግዲህ እንደምታውቁትና ስም አላት። በግልጽ ያልተከለከለ ወር በግልጽ ያልተፈቀደ የሚባል ነገር ብዙ ጊዜ እቺ መደበቂያ ያው ምኞቶቻችንን ለማድረግ እንጠቀምባታለን። አንዳንዴ ደግሞ ፖዚቲቭ ነገር ለማድረግ እንጠቀምበታለን። ዳይሬክትሊ ያልተከለከለ፣ ዳይሬክትሊ ደግሞ ያልተፈቀደ ደን ሌሎች የመጽሐፍ ቅዱስ ክፍል ሀሳቦችን ይዘን ጀጅ የምናደርጋቸው ነገሮች አሉ። ቀጥታ ያልተቀመጡ ማለት ነው። ካፊን መውሰድ ለምሳሌ ማነቃቂያ ማለት ነው። ቡና ኦር ሳምቲንግ ሌላም መውሰድ አልተነገረም መጽሐፍ ቅዱስ ውስጥ። ግን ኢን ኤዘር ዌይ ዲዩስ እናደርጋለን። ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ እንዳለው ባይ ሪዝኒንግ እናገኘዋለን። ያ ነገር ቃል በቃል ባይጻፍ ራሱ እናገኘዋለን። ኳንተም ፊዚክስ አልተነገረንም፣ ቴርሞዳይናሚክስ አልተነገረንም፣ ሌላም ነገር ማለት ነው። እና ግን ምናገኛቸው አሉ። የሆነ ፖዚቲቭ ኔጌቲቭም ለማድረግ የምንሄድባቸው አካሄዶች አሉ ነው። ደን እዚህ ጋር ይመጣና በመጽሐፍ ቅዱስ በግልጽ አልተከለከለም ሲል አልተከለከለም እያለ ያለው ማድረግ ስለሚፈልግ ነው። ኦኬ ደን በመጽሐፍ ቅዱስ ውስጥ ደግሞ የሆነ ፕሮሂቢት አልተደረገም ኦር በግልጽ ደግሞ አድርጉም አልተባለም ሲባል ነው። በግልጽ አድርጉ አልተባለም ሲባል ለመለጎም ስንፈልግ ነው የሚሆነው። ይሄ ራሱ ድካምና ስንፍና ነው። ኦኬ ድካምና ስንፍና ነው። ስለዚህ ያንን እችኛዋን ሰበብ ስናመጣ ምንን አቺቭ ለማድረግ ነው ይህንን ሰበብ ያመጣ ነው የሚለው ነው መታየት ያለበት ነው። ከዚያስ ከዚህ ሌላ ምን ላደርግ ይችል ነበረ? ምን አማራጭ ነበረኝ? ማድረግ ነበረብኝ። በቃ ይሄንን ዳሴት ቦታው ሁኔታው ምናምን የሚያስገድደው ያንን ነው ማድረግ ነበረብኝ። ብርቅ ነው እንዲህ ምናምን። ከሁለቱ መጥፎ ነገሮች የተሻለውን መረጥኩኝ። እንዶ ማዘር ትላለች በእኛ ቋንቋ ሲሆን ነው ሞር፣ በጋሙኛ ሲሆን ነው ሞር ሴንስ የሚሰጠው። ስለዚህ ልለፈው። ማዘር የምትለው ነገር አለ። ከሁለት አይነት ጥፉ መምረጥ እንደማለት ማለት ነው በአማርኛ ሲሆን። ሁለት አይነት ጥፉ አለ፣ ሁለት ሰይጣን አለ፣ አንዱ ይሻለኛል ምናምን ትላለህ ወይ አትልም? ታዲያ ለምን አረክ እና የሚባሉ ነገሮች አሉ። ልክ እንደዛው ከሁለት መጥፎ ነገሮች የተሻለውን መረጡ። ኖ ሁለቱም መጥፎ ናቸው፣ ግን ሰበብ እየተፈለገ ነው። ሌላው እግዚአብሔር ቸር ነው ይቅር ይለኛል። ሮሜ 2 ላይ ያለው ሀሳብ ማለት ነው። የምህረቱን የቸርነቱን ባለጠግነት አይደለም ተንቃለህን እግዚአብሔር ቸር ስለሆነ እያለ ጳውሎስ የሚሞግትበት ነገር አለው። ሮሜ 2 አንብቡ። ኦኬ ሌላው ይህን ሁሉ እንደማደርገው ሰው አትቁጠሩኝ። ሁል ጊዜ የማደርገው ነገር አይደለም ማለት በየቀኑ የማደርገው መሰላቸው እንዴ? ማለት በቃ አንዴ ሀፕን ያደረገ ነገር ነው። ተውኝ በቃ ሰው ነኝ፣ እንድሳሳት ፍቀዱልኝ ምናምን። እውነት ነው መሳሳት ይኖርብሃል ምናምን፣ ትሳሳታለህ ምናምን። ግን ፕሮብለም ኢዝ ፈቃድ እያወጣ ነው። እሱ ነው ችግሩ። ፍቀዱልኝ ሲባል ፈቃድ እያወጣ ነው ያለው። የሆነ ድንገት ያደረከው ነገር ሳይሆን በፈቃድ እያረክ እያለ የምትገኝ በምን ስልጣን ይህን ታደርጋለህ ቢባል የሆነ ጥቅስ የምጠቅሰው ነገር አለ አይነት ነገር ነው። ድካም ነው፣ ስንፍና ነው። እንደዚህ አይነት ነገር እግዚአብሔር ደስተኛ እንደሆነ አይፈልግም። እንዲህ በማደርገው ነገር ላይ እግዚአብሔር መንፈስ ነው ምናምን እኔ ምኞቶች አሉኝ፣ ፍላጎቶች አሉኝ፣ ሰው ነኝ፣ የማየው ነገር አለ፣ ማሸተው ነገር አለ ምናምን የምደሰትበት ካልሆነ እንደዚህ የምፈልግበት ካልሆነ ለምን ፈጠረ እነዚህ ነገሮች? አይኔ እንዳላይ ካልሆነ ለምን ተፈጠረ? ጆሮዬ እንዳልሰማ ከሆነ ነው። እነዚህ ናቸው በጣም ቻሌንጂንግ የሆኑ ነገሮች እና ክርስቶስን ብሏል ቃል በቃል ስለምታዩትና ስለምትሰሙት ነገር ተጠንቀቁ፣ ድንገት እንዳትወሰዱ ምን በሉ ተጠንቀቁ። ከዛ ከላይ ጀምሮ ስታዩ አንባቢው ያስተውል እያለ ይናገራል ማለት ነው። አይኖቻችንም ጆሮዎቻችንም አፎቻችንም ልጓም ያስፈልጋቸዋል ዳሶቤ። ስለዚህ ምን እግዚአብሔር አይፈልግም እንዴ እኔ እንድደሰት? ያንተ ደስታ አይደለም ዳትማች። ቁም ነገሩ እሱ አይደለም። የእግዚአብሔር ደስታ ነው ኃይላችን ነው መጽሐፍ ቅዱስ የሚለው። በእግዚአብሔር ደስታ ውስጥ ነው ያንተን ደስታ የምታገኘው። ናት ቫይስ ቨርሳ። ይሄ ዞሮ አይደለም ወደኋላ ግን እንደሱ አይደለም የሚፈታው። ዛሬ በየመሃሉ ሪያክት እያደረኩ ነው። ሲቆም ጥሩ ነው መሰለኝ። ቁጭ ስል ሙሉን አንብቤ ነው መጨረሻ ላይ እንትን ብለው፣ ስቆም ግን ሪያክት እያደረኩ ነው። ኤኒዌይስ ሪያክት እያደረግን እንቀጥላለን።
የእኛ ደስታ አይደለም ቁም ነገሩ። የእግዚአብሔር ደስታ ነው ኃይላችን ከተባለ የእግዚአብሔር ፈቃድ በሕይወታችን መከናወኑ ነው ህልውናችንን ዲተርማይን የሚያደርገው ከተባለ ያንተ መደሰት አይደለም ወደ እግዚአብሔር የሚጠቁመው ከእግዚአብሔር የሆነው ነገር ነው ያንተን ደስታ ዲተርማይን የሚያደርገው የሚወስነው። ስለዚህ እግዚአብሔር ተደስቷል ወይ የሚለው አንተ ባትደሰትም ጣቅማች ብዙም ቁም ነገር የለውም። ስለዚህ የእሱ ደስታ ለእኛ ኃይላችን ሊሆን ይገባል ለምናደርገው ነገር ነው። እግዚአብሔር እንድንደሰት አይፈልግም ወይ? ይፈልጋል። የሚፈልገው ግን በእርሱ ህልውና ውስጥ ነው። ያ ሲታሰብ ይጎረብጣል ምናምን፣ ግን የሆነ ከኤክስፒሪየንሶቻችን የምናውቀው ደግሞ ይሄንን ነው። ራይት የሆነ ብቻችን ሄደን ደስታን እንደበር ያደረግንባቸው መንገዶች መልሶ ለቅሶን አምጥቶብናል። ራይት በራሳችን መንገድ ነጉደን ሄደን ያመጣናቸው ነገሮች ሞታችንን አስመኝተውናል። አይደለ? ሞታችንን አስመኝተውናል። ስለዚህ ምንድነው መሆን ያለበት? እንድደሰት አይፈልግም ወይ? ኦኬ ይፈልጋል። መረን የሌለው ደስታ ነው መሆን ያለበት። ኃላፊነት የሌለበት ነው መሆን ያለበት። እኛ ቀምረን ያስቀመጥነው ነገር ነው ደስታችን መሆን ያለበት ነው ወይስ በእግዚአብሔር እውቀት ውስጥ ያለ በመጽሐፍ ቅዱስ ውስጥ በተገለጠ መንፈስ ቅዱስ ደግሞ በውስጣችን በሚመሰክርልን ነገር ላይ ነው ተቁሞ ደስታ የሚባለው ነገር መተርጎም ያለበት የሚለው ኢዝ ኤሰንሻል እንደ አማኝ ማለት ነው። ይቀጥላል ፖል ዴቪድ። እያንዳንዱ አባባል የጥፋተኝነት ስሜትን ሸክም ለማቃለል ታስቦ የተዘጋጀ ነው። ከላይ ያየናቸው እያንዳንዳቸው በእግዚአብሔር ላይ ታማኝ ላለመሆን በእርሱ ስልጣን ላይ ለማመፅና ጥሪውን ላለመቀበል የመረጥነውን እውነታ ለመሸፈን የታለሙ ናቸው። እያንዳንዱ የልባችንን እውነተኛ ታማኝነት ለመሸፈን የተደረገ ነው። እያንዳንዳቸውም እግዚአብሔር በግልጽ ተገቢ አይደለም ወይም ክፉ ነው ስላለው ነገር ጥሩ ስሜት እንዲሰማን ለማድረግ የታሰቡ ናቸው። That is the greatest battle ever in the Christian life, right? ትልቁ ጦርነት በክርስቲያን ሕይወት ውስጥ ግልጽ ናቸው አንዳንድ ነገሮች እና ትግላችን ያንን ግልጽ የሆነውን ነገር ለመጠምዘዝ ነው አይነት ነገር ማለት ነው። እና የታለሙ ናቸው ይላል። ከዛ ለመሸሽ ና ወደዚህ ሲል ወደዛ ለመሮጥ ሂድ ወደዛ ሲባል ወደዛ ለመሸሽ ምናምን የታለሙ ናቸው። ትልቁ ባትል ደግሞ እሱ ነው ይላል። እሱ ነው። እያንዳንዳቸው ኃጢአት በእርግጥ አጥፊ እንደሆነና ወደ ሞት እንደሚያመራ ያለን ፍርሃት ለማስታገስ የታሰቡ ናቸው። የሚመጣውን ቅጣት ሞት አለ፣ ከፊት ለፊት ትቀጣለህ። አባት የሚወደውን ልጅ ይቀጣል። ስለሚወደ በዚህ መንገድ ከሄድክ መቀጣት አይቀርም የሚለውን ሪያሊቲ ቅጣትን ላለማሰብ የሚመጡ መሸፈኛዎች ናቸው። ማለት ይህንን አመንም አላመንም አስደሰትንም አላስደሰተንም ዳስ ኦብቪየስ። ለእኔም ኦብቪየስ ነው ይህ ነገር። መልሼ አየዋለሁ፣ ይህን ቪዲዮ መልሼ አየዋለሁ። የእግዚአብሔር ቃል ነው፣ ቻሌንጅ ያደርጋል። የእግዚአብሔር መጽሐፍ ቅዱሳዊ ሀሳብ ነው፣ ቻሌንጅ ያደርጋል። ሁሌም ደግሞ በህይወት ቻሌንጅ የምንደረግባቸው ነገሮች ናቸው። አልፈን በምንሄድባቸው ነገሮች ላይ ነው ትክክል እያደረግን እንዳልሆነ ግን መሸፈኛ እናዘጋጃለን ማለት ነው። እናዘጋጃለን። ኦኬ ፍርሃቱን ቅጣት የሚባለውን ነገር ለማስታገስ ነው። ከላይ ያሉትን እነዚህን እግዚአብሔር ደስተኛ እንደሆነ አይፈልግም እንዴ? ይሄ ሁልጊዜ እኮ የማደርገው ነገር ነው። አንዳንዴ ሁልጊዜ የማላደርገው ነገር ነው። አንዳንዴ ነው ጀስት በቃ ድንገት የማደርገው። እውነት ለመናገር ሌላ አማራጭ አልነበረኝም። ከዚህ ውጭ ሌላ ማድረግ እችል ነበረ። ይህን መቆጣጠር እችላለሁ። በእኔ ቁጥጥር ውስጥ የነበረ ነገር ነው። በቃ ሆነ እኮ ምናምን የምንላቸው ነገሮች የሆነ ነገር ለመሸሽ ነው እያደረግን ያለ ነው። ለስፔሲት በቃ ፊት ለፊት እንገናኘውና ፌስ እናድርገው። እኔ ፌስ ላድርገው። እውነት ነው፣ እንደዛ ነው በእኔ ህይወት ውስጥ ያለው ትግል። በኤደን ገነት ውስጥ በነበረው የአዳምና የሔዋን አሳሳች አስተሳሰብ ውስጥ ለመውደቅ ሁላችንም የምንፈተንባቸው ጊዜያት አሉ። ዘፍጥረት 3ን ሙሉን እንደምናውቀው በዕለት ተዕለት ህይወታችን ውስጥ በሚያጋጥሙን የተለመዱ ጊዜያት የእግዚአብሔርን አፍቃሪና ጠቢብ የሞራል ድንበሮች ያለምንም መዘዝ ማለፍ እንችላለን በሚለው የተሳሳተ እምነት እንታለላለን። እግዚአብሔር ያስቀመጠውን ያንን ፓራሜትር ማለፍ ቀላል ነው የሚል ነገር እንድናስብ ስጋችን
ዲዛይራችን ፍላጎታችን ያነሳሳናል። ደን ብናረግስ ደን ከላይ እንዳለው እግዚአብሔር መሐሪ ነው የሚሉ ነገሮች ይመጣሉ። ሶ ሞሮፍ መጽሐፍ ቅዱስን ምህረቱን፣ ቸርነቱን፣ ፍቅሩን የሚሉ ነገሮችን የሆነ የምንረዳው እሱን ተላልፈን እሱ ለእኛ የሚኖረንን ሪያክሽን በማሰብ ነው የምንረዳው። ፍቅር ነው ሲባል በቃ የተለያየ መጥፎ ነገር በማድረግ ውስጥ ፍቅሩ አይቀንስም፣ ይወደኛል፣ አፍቃሪ ነው የሚለውን ነገር ከማሰብ አንጻር ነው። መሐሪ ነው ሲባል እንደፈለግኩ ልሁን ደን ያው ይምረኛል፣ ምን አማራጭ አለው ከማሰብ። ኢማጂን ኃጢአት ምን ያክል ጤናማ የሆኑ አስተሳሰቦችን እንኳን ፐርቨርት እንዳደረገብን ማለት ነው፣ እንደገለበጠብንና እንዳጣመመብን፣ ኦኬ እንዳበላሸብን። መሐሪ ነው ሲባል ደፋር እንድንሆን አልነበረም። ፍቅር ነው ሲባል አመፀኞች እንድንሆን አልነበረም። ግን ኃጢአት ይገለብጠዋል፣ ያንን በጣም ይገለብጠዋል። እውነተኛውን የእግዚአብሔርን ያንን ምህረትና ቸርነት ኤክስፒሪየንስ እንዳናደርግ ይከለክለናል ማለት ነው። ምን ይላል? እጅግ ብዙ በሆኑ ትንንሽ ጊዜያት ጥበባችን፣ ጽድቃችን እና ተስፋችን ለሆነው አምላክ በስነ ምግባር ታማኝነት ሞራላዊ ታማኝነትን እናጎድላለን። የተቀመጡ ነገሮችን ስናልፍ እንታያለን፣ እናጎድላለን ይላል። በዚህ ውስጥ ያለው አስፈላጊ ነገር የህይወት ባህሪ ወይም ስብዕና በ3 ወይም 4 ትልልቅ የህይወት ክንውኖች ሳይሆን በ10,000 በሚቆጠሩ ትንንሽና ብዙም በማናስተውላቸው ጊዜያቶች የሚገነባ መሆኑ ነው። በጣም ትልልቅ 4 እና 5 ነገሮችን አለማድረጋችን ምናምን ሳይሆን በጣም ትንንሽ እየተደጋገሙ የመጡ ትንንሽ ብለን የምናስባቸው ነገሮች ድምር ውጤት መሆኑ ነው። ስብዕናችንን ምን የሚያደርጉት ሜካፕ የሚያደርጉት የሚሰሩት ይላል ማለት ነው። እነዚህ የታማኝነት ማጉደል ድርጊቶች የልባችንን ገዢነት ለመቆጣጠር አሁንም የሚካሄደውን ጦርነትና ለሚያድነውና ይቅር ለሚለው ጸጋ ያለንን ጥልቅና ቀጣይ ያለውን ፍላጎት ያጋልጣሉ ኦር ያሳብቁብናል። ያ ጸጋ በክርስቶስ ኢየሱስ የኛ እንደሆነ ማወቅ መልካም አይደለምን? ያ ጸጋ በክርስቶስ ኢየሱስ ለኛ የሆነው እነዛን ትግሎቻችንን ለማሸነፍ እነዛን የወደቀው ማንነታችን በኃጢአት የጨቀየው እኛነታችን ዝገት ያለበት ደን ኦልሬዲ በት የት በምንለው ወይም በመጣ መንግስትና በሚመጣ መንግስት ባለ መንግስት ትምጣ ብለን በምንጸልይበትና የእግዚአብሔር መንግስት መካከላችሁ ናት ተብሎ በተነገረን በዚያ ሪያሊቲ ውስጥ የምንሰቃይኛ ፈቃዱን እንድናውቅ የተሰጠን ጸጋ አይደለምን ይላል ማለት ነው። ሰው ለምን ታቃሉታላችሁ ነው የዚህ ጸሐፊ ሐሳብ። ለተጨማሪ ጥናትና ማበረታቻ እኔ አንብቤዋለሁ፣ ፕሮሚስ ታደርጉልኛላችሁ። መቼም ፖል ዴቪድ ትሪፕን ስናነብ ሁሌም ጥቅስ ያስቀምጣል ከታች ለማበረታቻ ለማጥናት የሚሆን የመጽሐፍ ቅዱስ ክፍል ብሎ ማለት ነውና ሮሜ ምዕራፍ 6 ቁጥር 15 እስከ 23 ያለውን ስለ ጸጋ፣ ስለ ሕግ፣ ስለ ትግል ያለች ነገር አለችና ይሄንን ቪዲዮ ሲጨርሱ ሮሜ ምዕራፍ 6 ከቁጥር 15 እስከ 23 ያለውን ገብታችሁ ታነባላችሁ። ኦኬ፣ የተነሱ ዋና ዋና ሐሳቦች ምንድን ናቸው የሚለውን አብረን እናያለን ማለት ነው። የመጀመሪያው የተነሳው ዋና ሐሳብ ስለ ኃጢአት ማመካኘት ራስን ማታለል ነው የሚል ሐሳብ ተነስቷል ማለት ነው። ለኃጢአት ሰበብ መስጠት ራስን ማታለል ነው ይላል። ሶ the first point is ለኃጢአት ሰበብ መስጠት ሰበብ መስጠት ወይም ማመካኘት ብላችሁ ትይዛላችሁ ማለት ነው። ለኃጢአት ምን ማለት ሰበብን መስጠት ምን ማለት ነው? ሰዎች በእግዚአብሔር ላይ ለሚያደርጉት አለመታዘዝ በትንንሽም ሆነ በትልልቅ ጉዳዮች ላይ ፎር ዛት ማተር ትንንሽም ትልልቅም እያልን ያለ ነው እኛ ነን። ግን በእነዚያ ጉዳዮች ላይ ሰበብን መስጠት ወይም በእነዚያ ጉዳዮች ላይ አለመታዘዝ የተለያዩ ምክንያቶችን በመደርደር በመጨረሻ ሁሉም ነገር መልካም ይሆናል ብለው ራሳቸውን ያታልላሉ ሰዎች የሚል ነገር ይሄ ጸሐፊ አስቀምጧል ማለት ነው። ስለዚህ የመጀመሪያው ምንድን ነው ያለው? ለኃጢአት ሰበብ መስጠትን አቁሙ። በቃ ኃጢአት ነው። ቅድም ቻሌንጅ ስላደረገኝ ነው። አይ ቲንክ ዲስ ኢዝ ዘ ቤስት ቪዲዮ ብዬ አመጣሁ ያልኳችሁ ለምንድን ነው? አይ ዱ ሲን ኃጢአትን አደርጋለሁ። አዝማች አስ ፖስብል ሰዎችን ላለማሰናከል እሞክራለሁ። ኦኬ እሞክራለሁ። ኢንቴንሽናሊ በቃ የሆነ ኃጢአትን እያደረግኩ ነው ሌት ሚ ሴሌብሬት አልልም። ይሄ የዳነ ሰው ባህሪም አይደለም። ሴሌብሬት አይደረግም ኃጢአት
ኦኬ። ግን በምንም ታምር በሶሻል ሚዲያ ታሪክም እንደምታውቁት ማማካኛ አልፈልግም። የሆነ እንዲህ የተሰናከለ ሰው ካለ ምናምን የሆነ ጥቅስ አልፈልግለትም። አይ ቲንክ እግዚአብሔር በሌሎች ጸሐፍትና በሌሎች ሊቃውንት በሌሎች እነዚህ የምታያቸው መጽሐፍት ውስጥ ባሉ አካላት እንደዚህ አይነት ሰበብ ክርስቲያናዊ እንዳልሆነ አስተምሮኛል ቀድሞ። ዛሬ በፖል ዴቪድ ትሪፕ ደግሞ ያየነው ይሄንን ነው፣ በፖል ዴቪድ ትሪፕ። ስለዚህ ለኃጢአት ምን አትሉ ይላል የዛሬው ዲቮሽናችን። ሰበብ አትስጡ፣ እንደዚህ ሆኜ እንደዚህ ቅድም የተዘረዘሩ ነገሮችን አትስጡ ይላል። ሁለተኛው የማመካኘቱ ድብቅ ዓላማ የማመካኘቱ ድብቅ ዓላማ ዋዳስ ኔ ያን ነገር እያደረክ ያለው ለምንድን ነው የሚለው ጥያቄ ኢንቴንሽኑ ሲፈተሽ ማለት ኢንቴንሽኑ ሲፈተሽ ጸሐፊው ምን አለን? ኦኬ የምናቀርባቸው ምክንያቶች የጥፋተኝነትን ስሜት ለማቃለል ኃጢአት አጥፊና ወደ ሞት የሚመራ መሆኑን ለመሸፈን እንዲሁም በእግዚአብሔር ላይ ያመጽነውን እውነታ ለመደበቅ የታለሙ መሆናቸው ነው። ምኑ? የማመካኘቱ ድብቅ ዓላማ ራሳችንን ለማስበለጥ ነው። ራሳችንን ለመደበቅ ነው። ከማን? ሁሉን ከሚያዩ አይኖች ፊት። አኩኩሉ የምንጫወተው ራሱ ሁሉን ከሚያዩ አይኖች ፊት እርሱም እግዚአብሔር ከሱ ጋር እንደሆነ ራሱ እንዳናስብ ያደርገናል። ኃጢአት፣ ምኞት፣ ድካም የሚባሉ ነገሮች ማለት ነው። እየታገልን ያለነው ታግለን ማንሸነፍ ከማንችለው አካል ጋር እንደሆነ ማወቅ አለብን፣ እንደ ደካማ ፍጥረት ማለት ነው። ሶስተኛው የትንንሽ ውሳኔዎችና ድርጊቶች ክብደት። ትንንሽ ውሳኔዎች ተብሎ የሚታሰቡ አሉ። እነሱን እንያቸው። ትንንሽ ውሳኔዎች ኢንፋክት ትንንሽ ትልልቅ እያልን ያለ ነው እኛንን። ግን ትንሽነቱ ዲተርማይን የሚደረገው ሀቢቹዋል ከማድረጋችን አንጻር ነው። ብዙ ጊዜ ልማዳዊ ከማድረጋችን አንጻር ነው እንጂ የምር ነገሩ ትንሽ ስለሆነ አይደለም። ለምሳሌ ለአንድ መርሰነሪ ኦር ለአንድ ገዳይ ፒው ማለት ነው። ገዳይ አክቹዋል ስራው ሊሆን ይችላል ሰዎችን ኤሊሚኔት ማድረግ፣ ሰዎችን መግደል። ኦኬ ሞት በጣም መግደል ሰች በጣም የሚከብድ ነገር ነው። ግን ለአንድ መርሰነሪ ወይም ቅጥረኛ ነፍሰ ገዳይ ስራው ነው የሆነ ሜይ ቢ በአንድ ወር ውስጥ ስራ ተብሎ ተሰጥቶት እንትናን አጥፋው እንትናን ግደለው ተብሎ የሆነ የሚታዘዝ ስራ በአንድ ወር ውስጥ ባይመጣለት ስራ ፈትቻለሁ ብሎ ሊያዛጋ ይችላል ነው። ሀቢቹዋሊቲው ነው። አሁን ነገሩ ቀሎ ሳይሆን መግደሉ አንሶ ሳይሆን ከሀቢቹዋሊቲ አንጻር ይቀልበታል ማለት ነው። እየቀለለ ይመጣል። ልክ እንደዛው ንግድ ላይ ተሰማርተን የምንዋሻቸው ነገሮች፣ ቢዝነሶች ላይ ተሰማርተን የምናታልላቸው ነገሮች፣ ኦኬ ኢቨን ውሸትን ዴቨሎፕ ለማድረግ ታክሲ ይዘን ኦር ራይድ ይዘን ምናምን እየሄድን አርፍደን በራሳችን ስንፍና ሊሆን ይችላል፣ ኦር የሆነ ነገር ቢዚ አድርጎ ሊሆን ይችላል። መገኘት የነበረብን 8 ሰዓት ላይ ከሆነ ከቀኑ 8 ሰዓት ላይ ከሆነ ገና ከቤት እየወጣ ሀፍ መንገድ እንጠራለን አይደለ? እንትኑ ጋር ደርሻለሁ። ለምሳሌ ከመገናኛ ሜክሲኮ ከሆነ ቦሌ ደርሻለሁ ምናምን፣ ይኸው ወሎ ሰፈር እያለፍኩ ነው ምናምን። ግን ያለው የት ነው? እዛ አንበሳ ጋራጅ ጋር ነው ወይም እዛ መገናኛ ጋር ነው፣ ጫፍ ኦሎምፒያ አካባቢ ነው ምናምን አይነት ነገር። እነዚህ እየተደጋገሙ ሲመጡ ኖርማል እየሆኑ ይመጣሉ። ውጪ ይሄንን አስወግዱ ነው። እነዚህ ናቸው ነገ ትልቅ የሆነው ነገር ላይ ደፋር እንድንሆን የሚያደርጉት የሚል ነገር ያስቀምጣል። ስለዚህ ትንንሽ ውሳኔዎቻችንን ምን እንበል እንጠንቀቅ ይላል ማለት ነው የጻፊ ማለት ነው። ትንንሽ ውሳኔዎቻችንን እንጠንቀቅ ይላል። በዚህ ውስጥ የሰው ልጅ ህይወትና ስብዕና የሚገነባው በጣም በሚቆጠሩ ትልልቅ ክስተቶች ሳይሆን በየዕለቱ በምናደርጋቸው እጅግ ብዙ በሆኑ ትንንሽና ብዙም በማናስተውላቸው ውሳኔዎች ነው። የእግዚአብሔርን የሞራል ህግ ያለምንም መዘዝ መጣስ አይቻልም፣ አልተፈቀደልንም ይላል ማለት ነው። የመጨረሻው የእግዚአብሔር ጸጋ አስፈላጊነት። እሺ፣ የጸጋው አስፈላጊነት
የጸጋው አስፈላጊነት ማለት ነው። የእግዚአብሔር ጸጋ አስፈላጊነት በየዕለቱ የሚታየው ይኸው የታማኝነት ማጉደልና የልብ ውስጥ ትግል ምን ያህል አዳኝና ይቅር ባይ ለሆነው የእግዚአብሔር በክርስቶስ በኩል ለተገለጸ ጸጋ ቀጣይነት ያለው ፍላጎት እንዳለን የሚያሳይ መሆኑን ያሰምርበታል። ምኑ ጸጋው እንዴት ነው አስፈላጊ የሚሆነው ህይወታችን ሲባል እነዛ ትግሎቻችን፣ እነዛ ሰበብና ምክንያት የምናቀርብላቸው ጉዳዮች ያለ ጸጋው አንዳች ልናደርግ የማንችል ብኩን ፍጥረቶች መሆናችንን የሚያሳዩ ናቸው። ስለዚህ ያ ትግል ህይወታችን ላይ ሲመጣ፣ ያ ትግል በእኛነታችን ውስጥ ሲመላለስ we have to always remember that the grace of God is sufficient to handle those ድካሞቻችንን ማለት ነው። የእግዚአብሔር ጸጋ በቂ ነው እነዛን ድካሞቻችንን ለማለፍ ለአማን በቂ ነው። ደፋር ሆኖ ሄዶ ያደርጋል እንጂ ጸጋው በቂ ስላልሆነ አይደለም። ለአንቺ በቂ ነው፣ ለአንተ በቂ ነው፣ ለሁላችንም በቂ ነው። ጸጋዬ የሚገለጠው በድካም ነውና አይደለም። ስለዚህ ይበቃሃል፣ ጸጋዬ ይበቃል። ለምን? አንተ ደካማ በሆንክበት በዚያ እኔ እበረታለሁ ነው ያለው። አለቀ። ምክንያቱም እኩል አይነት ነገር ቢኖረንና እንደዚህ ጡንቻችንን የምናሳይ አይነት ነገር ቢኖር ዝቅ ብለን ወደ እግዚአብሔር የምንመጣበትም ነገር ላይኖረን ይችላል። ስለዚህ ጀነራል ሀሳቡ ምንድነው? ዋናው ጠቅለል ያለው ሀሳብ ምንድነው? በእነዚህ ውስጥ የሚጠቀለል ነው። ለኃጢአት ሰበብ መስጠት አቁሙ ነው። የማመካኘቱ ድብቅ ዓላማ ምንድን ነው? መሸፈን የፈለግነው ነገር አለ ነው። ትንንሽ ውሳኔዎቻችን እንደ ቀልድ ስህተት እንደሆኑ እያወቅን ግን እንደ ቀልድ እየገነባን ያለናቸው ነገሮች እነሱ ናቸው ችግር እየፈጠሩ ያሉት። ኤንድ የጸጋውን አስፈላጊነት አውቀን በእግዚአብሔር ላይ በእነዚህ ጉዳዮቻችን ላይ ምን እንበል? እንታመን፣ የምንኖርበትን ጸጋ ያብዛልን የሚል ነው። እሺ፣ የዛሬውን አፕሮች ደግሞ እንዴት አያችሁት? እንዳልኳችሁ ከተማሪዎቼ ጋር ነው በዚህ መልክ የማሳልፈው። ዛሬ ቦልድ የሆኑ ጽሁፎችን ተጠቅሜ ሞልቻለሁ። በአራት ኃይለ ቃሎች ውስጥ ሀሳቦች ውስጥ ሰሌዳውን ሞልቻለሁ። ግን እንዳልኳችሁ ተማሪዎቼ ጋር ማሳልፍበት ነው። በዚህ መልክ እንቀጥል። እንዴት አያችሁት? ጸጋና ሰላም ይብዛላችሁ።